በቲክቶክ መንደር ሲያሻው በስድቡ ደንቆሮ አለሌ ሸርሙጣዎች ሲያሻው በሙገሰው ሲያሻው በእርዳታ ማሰባሰብ ስራው አያሌው ማይ ብራዘር ሻማቡሬ ቴንክ ዩ እንዲሁም በላይቭ ስትሪም ዳንሶቹ ይታወቃል። አብዛኛው የቲክቶክ ተጠቃሚ የኢትዮጵያ ሕዝብ ግን ሞጣን የሚያውቅበት አንድ ነገር አለ። እሱም ስድብ ነው። የማን ሸርሙጣ ነች ደሞ አንቺ? ዛሬ ስለ አወዛጋቢውና አነጋጋሪው ሞጣ በዝርዝር እንመለከታለን። ሰብስክራይብ በማድረግ ቤተሰብ መሆን እንዳይዘነጋ። አንዳንድ ጊዜ ሰዎችን ከመሬት ተነስቼ አልሳደብም ይላል። ከጥቂት ደቂቃዎች በኋላ ግን ያፈርሰዋል። እንዲሁ አሁን የህዝብ ነው የሚነቃ ጎበዝ። በቲክቶክ ስሙ ሞጣ ቀራኒዮ ወይም በመታወቂያ ስሙ ማማሩ መንግስቴ በምስራቅ ጎጃም በምትገኘው ሞጣ ከተማ እንደተወለደና ሞጣ ቀራኒዮ የሚለው መጠሪያ ስሙም ከዛው ከተወለደበት ከተማ እንደተወሰደ ይነገራል። አስተዳደጉም ቢሆን የቀበጠ እንደነበርና ጎመን ጭምር በካልቾ እየመታ ማደጉን ይናገራል። እና ጎመን በካልቾ መትቼ ያደኩ ሰው ነው። በጀግንነትም ቢሆን የአካባቢው ማህበረሰብ የመሰከረለትና አፈሙዝ በእጁ የመለሰ ጀግና እንደነበርም አስረግጦ ይናገራል። እኔ መሳሪያ አፈሙዝ እንዲያሱ ሰው ነኝ። ጉራ አይደለም ጠመንጃ ማለት ነው። በትምህርት ቤትም መምህር ጭምር ሲደበድብ እንደነበርም እንደ ጀብድ ይናገራል። በእውነት ከሶሻል ሚዲያ ስድቡ በተለየ የሞጣ ህይወት ምን ይመስላል? ስለ አስተዳደግ ህይወቱ ከገለልተኛ ወገን ብዙ ባይወራም ሞጣ በልጅነቱ ጎበዝ ተማሪ እንደነበር እሱ ብቻም ሳይሆን መላው የአካባቢው ኗሪ ይመሰክራል። የዩኒቨርሲቲ ቆይታውም ቢሆን አብዛኛው ኢትዮጵያዊ ተማሪ ለመማር በሚመኝበት አዲስ አበባ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ እንደተመረቀ ይነገራል። ከዩኒቨርሲቲ ትምህርት ባለፈ በአዲስ አበባ ለብዙ ጊዜያትም እንደኖረ የሚነገረው ሞጣ በአዲስ አበባ ውስጥ ማንም እንደማይደፍረውና ጀግናም እንደነበር በጀግንነት ይናገራል። በተጨማሪም አዲስ አበባን ከመርካቶ እስከ ሜክሲኮ፣ ከቦሌ እስከ ጉለሌ፣ ከፒያሳ እስከ መካኒሳ በግዛቱ ስር እንደነበረች ያስረዳል። እኔን ተሳድቦ ማንም በሰላም ቤቱ አይገባም የሚለው ሞጣ በአዲስ አበባ ጎዳናዎች ማንም እንደማይሳፈጠው በኩራት ይናገራል። ወደ አሜሪካ አካሂዱ በግልጽ የማይታወቀው ሞጣ በአሁኑ ሰዓትም በአሜሪካን ሀገር ከፍተኛ የአይቲ ባለሙያ እንደሆነ ይነገርለታል። መነጽር መልበስ የአንባቢ ምሁራን መገለጫ ነው የሚለው ሞጣ ብዙ መጽሐፍትን እንዳነበበና አንባቢ ምሁር እንደሆነ ራሱን ይገልጻል። እሱ ከሃይማኖት እስከ ፍልስፍና ከቴክኖሎጂ እስከ ታሪክ ብዙ መጽሐፍትን እንዳነበበ ቢገልጽም ብዙዎች ግን ይሄ ሁሉ ስድብና ጥላቻ የሚመነጨው ካልተማረና ካላነበበ ጭንቅላት ነው በማለት ይተቹታል። እሱ በአንጻሩ ግን ሁሉንም ስላወቁ ነው ሁሉንም በስድብ እየመተቸው ይላል። እውነታው የቱ እንደሆነ በግልጽ አይታወቅም። ሞጣ አብዛኛው ህይወቱ ድብቅና ከራሱ በስተቀር ስለ ትዳርና ስለ ስራው ሲያወራ ብዙ አይሰማም። ብዙ ጊዜም ልጆቼ ዶክተር ናቸው፣ ሚስቴ የሸዋ ሰው ነች ከማለት በስተቀር በዝርዝር ስለ ሌሎች ጉዳዮችና ስለ ስራው ሲናገር አይደመጥም። ብዙዎችም የሞጣ ስራ የለውም፣ አብዛኛው ሰዓቱን በሶሻል ሚዲያ ስለሚያሳልፍ የሶሻል ሚዲያ ጡረተኛ እንጂ የአይቲ ባለሙያ አይደለም በማለት ይከራከራሉ። እውነትም ሞጣ አብዛኛው ጊዜውና ሰዓቱ በሶሻል ሚዲያ ስድብ የሚጠፋ ነው። ቄጥሽን ለመሸጥ ነው አለምትበጭ ወራዳ። ድሮ በፌስቡክ ዘመን የጀመረው ስድቡና የሶሻል ሚዲያ ጉዞ አሁንም በቲክቶክ መንደር ተጠናክሮ ቀጥሏል። ድሮ በፌስቡክ የሚያውቁት ሰዎችም ጭምር ሞጣ ከሶሻል ሚዲያ ከሚያገኘው ገቢ ውጭ ሌላ ተጨማሪ ገቢ የለውም ሲሉ ይደመጣሉ። እውነታው ግን የአሜሪካ የሥራ ሰዓት ከኢትዮጵያ የሥራ ሰዓት ጋር ተመሳሳይ ባለመሆኑ ሞጣ ሁሌም ስራ የማይሰራና የቲክቶክ እና የፌስቡክ ጡረተኛ ይመስላል። ነገር ግን እሱ ስራውን በፕሮግራም እንደሚሰራ ይናገራል። ሞጣ በስድቡ ብሔርም ሃይማኖትም ሆነ ጎሳ መርጦ ያውቃል። ሲያሻው አማራን፣ ሲያሻው ኦሮሞን፣ ሲፈልግ ትግሬን ሁሉንም በኩል አይን በስድብ ይቀጠቅጣል። በእምነትም ቢባል ኦርቶዶክስን ይሁን ፕሮቴስታንት፣ ሙስሊምም ይሁን ፍቅር ሲዝም የሞጣ ጉዳዩ አይደለም። ሁሉንም የሚገባውን ይሰጠዋል። በጣም የሚገርመው ግን በሞጣ ተሰደብኩኝ ብሎ ቂም የሚይዝም ሆነ የሚናደድ ሰው አለመኖሩ ነው። ሞጣ በሃይማኖት በብሔር በጎሳ የሚሳደብ ቢሆንም ማንም ሃይማኖተኛና ብሔርተኛ ከመዝናኛነት ውጪ የሞጣን ንግግር ከቁም ነገር የሚቆጥረው የለም። ራሱን የፖለቲካ ታጋይ እንደሆነ የሚገልጸው ሞጣ ተራማጅ ፖለቲከኛ እንደሆነም ይናገራል። ኢትዮጵያ በነበረበት ጊዜ በቀድሞ የኢህአዴግ ዘመን ከፍተኛ እንግልትና ስቃይ እንደደረሰበት የሚናገረው ሞጣ ከሀገሩ እንዲሰደድ ምክንያት የሆነውም የወቅቱ የፖለቲካ ግፊት እንደነበር በቁጭት ይገልጻል። አሜሪካ ከገባ በኋላ ግን የቀድሞውን የኢህአዴግ አገዛዝ በመቃወምና በመጣል ከፍተኛ አስተዋጽኦ እንደነበረው ይገልጻል። ሆኖም ሞጣ አሁንም ድረስ እሱ የሚሻውና የሚፈልገው መንግስት እንዳልመጣ ግን ይናገራል።
በሞጣ እይታና ግምገማ መሰረት የኢትዮጵያ ሕዝብ መሃይምና ያልተማረ ነው ይላል። ምክንያቱን ሲገልጽ ደግሞ የተማረውና ዶክተር ነኝ የሚለው አካልም የገበሬውን ማረሻ ሊቀይር አልቻለም ይላል። በጎን በኩል ባህልና ሃይማኖት ለሀገሪቱ እድገት ጸር እንደሆነም ይገልጻል። በሌላ በኩል ደግሞ በመዝሙር ሲያመሰግን ይደመጣል። በእነዚህና በሌሎች አወዛጋቢ ድርጊቶቹ በተለይ በቲክቶክ ተጠቃሚው ማህበረሰብ ዘንድ ከምንም በላይ ይታወቃል። የሀገራችን ኢትዮጵያ የቲክቶክ ፕላትፎርም ድምቀት ነው። ብዙዎች የሱን ተመሳሳይ የቲክቶክ አካውንት በመክፈትም በመቶ ሺዎች የሚቆጠሩ ተከታዮችን በማፍራት ከራሱ ትክክለኛ አካውንት በላይ አሳድገዋል። እውነት ለመናገር የሱን አካውንት ከሌሎች መለየትም አይቻልም። ሁሉንም የቀጥታ ስርጭት ቆይታዎቹን በመቁረጥ ስድብም ይሁን ምርቃት በራሳቸው አካውንት ይለቃሉ። በዚህም ምክንያት ከራሱ በላይ ብዙ ቤተሰብን አፍርተዋል። ሞጣ የፖለቲካ ስራ ብቻም ሳይሆን አንዳንዴ ሴቶቹን ማሽኮርመምም የዕለት ተዕለት ተግባሩ ነው። እንደውም አንዳንዴ የፖለቲካ ትግሉን ወደ ኋላ በመተው ስራው ስድብና ሴት ማሽኮርመም ይሆናል። ይሄን ያዩ ብዙ ሰዎች የሞጣ ፖለቲካ ተጠልፏል በሚል ስጋታቸውንም ይገልጻሉ። ሞጣ በህዝብ ከሚታወቅባቸው የፖለቲካና የስድብ ስራዎቹ በተጨማሪ ቀላል በማይባሉ የእርዳታ ማሰባሰብ ስራዎች ይሳተፋል። ብዙ እርዳታ የሚያስፈልጋቸው ወገኖች በቀጥታ ስርጭት በቤቱ በመጋበዝ ሚሊዮን ብሮች እንዲሰበሰቡላቸውም አድርጓል። እናንተ ከሞጣ አስገራሚና አስቂኝ ተግባር ማትረሱት ምንድነው? በኮሜንት አስቀምጡ። ሰብስክራይብ በማድረግ ቤተሰብ መሆን እንዳይረሳ።